በቃ ቤተሰቦችን ማስቸገር ነበር ቸርች ሄጄ ማስቸገር ነበር ከሰው ጋር ጣላለሁ ደባደባለሁ ወላጅ ጠራለሁ ግርግር ርብሻ ካለ እዛ ውስጥ ገኝ ነበር ምክንያቱም እንዲህ የማደርግበት ሰዎች ተቀባይነት ለማግኘት ግን ውስጤ የነበረውን ጩኸት ግን ሰላም ማግኘት አልቻልኩም ነበር ስለታም ነገሮችን ይዤ ከሰው ጋር ራራት ነበር ሰው ተሳደበኝ ብዬ ነው ምናደድ የነበረ አስታውሳለሁ አባቴ በቃ ብዙ መከረኝ ገጸጸኝ ብዙ ነገር አደረገኝ ሳይቆጥቆ በቃ ይሄ ልጅ እኮ ከብት ቢሆን እኮ ሽጬ ይገላገል ነበር ወይ ሽጬ ያልገላገል ወይ አይለወጥ እግዚአብሔር ተቸገር ብሎ ነው የሰጠኝ እስከሚል ድረስ ነው የደረስኩት ጌታ ይሄን ሁሉ ያወክ ትወደኛለህ አልኩት እና አዎ አለ እንዴት ስለው እንዲሁ ይለኛልና የእግዚአብሔር የኔ ደግሞ ሲደክም የሚደክም ፍቅር እንዳልሆነ ነው ሊያስረዳኝ የጀመረ መሞቴ ራሱ ምንመኝ ሰው ነበርኩኝ ምክንያቱም ለምን እንደምንሆን አላውቅም የህይወት ትርጉም እየገባልኝ አልነበረም በቃ የሞትኩ ነው ይርኩኝ ነበር ብዙ ተስፋ መቁረጥ ውስጥ ነው የነበርኩት ስሜ ኢብሳ ከበደ ባላለው ተወልጄ ያደኩት ጌታን የሚያውቁት ቤተሰብ መካከል ነኝ በዛ አጋጣሚ እኔም ከቤተሰቦቼ የተነሳ ከልጅነቴ ጀምሬ የቤተክርስቲያን ውስጥ ለማደግ እድል አግኝቼ ነበር ከሰንዴ ስኩል ጀምሬ እስከማደግ ድረስ በእግዚአብሔር ቤት ውስጥ የተለያዩ ቦታዎች በካፈል ነበር ፕሮግራሞችን በደንብ ተሳተፍ ነበር 11 አመት እንደዛ ያለውኝ ወደ አገልግሎት ወደ ኳየርም የገባሁት በዛማ ላገለግል ነበር ቤተሰቦቼ ባሳዩኝ መንገድ እነሱን ከተል ነበር ቤታችንም ወደ ቸርቻችን አጠገብ ስለሆነ ብዙ ጊዜ የምንውልበትም እዛ ግቢ አካባቢ ነበር እዛ አካባቢ እንውልና ኖር ነበር ሆኖም ግን ጀስት ከቤተሰብ የወረስኩት ከቤተሰብ ያወኩት ነገር ነው የነበረ እንጂ ለራሴ ከእግዚአብሔር ጋር ግንኙነት ህብረት ኖሮኝ ሳይሆን ያደረኩት የነበረ ጀስት የለመርኩትን ከነሱ ያየሁትን ነገር ነው እየፈጸምኩ ያደኩ የነበረ እነሱ ቸርች ውስጥ የሚደረገው ነገሮችን ስለማይ ሁሉንም ነገር ማድረግ ሁሉንም ነገር መናገር የተለያዩ ነገሮች ውስጥ እሳተፍ ካፈል ነበር ግን ውስጤ አላቆም ነበር እግዚአብሔርን በግል ያላቆም ነበር ኤክስፒሪየንስ አላረኩም ነበር ከሱ ጋር ህብረት አልነበረኝም እንደዛ ነው ተወልጄ ያደኩት እንደዛ ሆኜ ያደኩ ያለ የሰፈር ልጆች ከማያምኑ ሰዎች ጋር በጣም ከነሱ ጋር መዋል ጀመርኩኝ ከነሱ ጋር መቆራኘት ጀመርኩኝ ብዙ ጊዜ መንፈሳዊ አባታችን ሲናገር ሚላት ነገር አለና ከተዋጠ ሰው ዋና ይማርም ነው የሚባለው አይደል ጀስት በህይወታቸው ላይ ብዙ ከወደቁ ሰዎች ጋር ነው መዋል የጀመርኩት ታላላቆቼ ናቸው እነሱን እንከተል ነበር እነሱ ዘንድ ተቀባይነት ለማግኘት የሚያደርጉትን አደርግ ነበር አውራ ነበር ስለዚህ በዛ ምክንያት የማይሆን ነገር ጓደኞቼ ውስጥ ወደ ሌላ ብዙ ነገር ውስጥ ገባው ማለት ነው ላይክ ከሰው ጋር በመጣላት በሰፈር መጣላት መደባደብ ላይክ መሳደብ በቃ ቤተሰቦችን ማስቸገር ነበር ቸርች ሄጄ ማስቸገር ነበር ከልጆች ጋር ኳስ እንጫወት በጣም አስቸግር ነበር በዛ ምክንያቱም እነሱ ጋር ተቀባይነት ለማግኘት ያደረኩ የነበርኩት በጣም ብዙ ነገሮችን አበላሸ ጸባይን አበላሸ ትምህርት ቤትም ማስቸገር ጀመርኩኝ ጎበዝ ተማሪ ነበርኩኝ ሆኖም ግን በቃ ሁሌ ከሰው ጋር ጣላለሁ ደባደባለሁ ወላጅ ጠራለሁ ትምህርት ቤት በቃ ወላጅ በማምጣት ነው መታወቅ የነበረ ካንዲም 3 ትምህርት ቤት ቀይሬያለሁ በተለያየ ምክንያት በጣም ሰፈር ውስጥ በጣም ተሳዳቢ ደሞስት እንደዛ ነው መታወቅ የነበረ ሁሌ ከሰው ጋር ጣላለሁ የሆነ ግርግር ርብሻ ካለ እዛ ውስጥ ገኝ ነበር ግን ይሄ ሁሉ የሆነ ግን ቸርች አልቀርም ነበር ሁሌ ሄዳለሁ ኳየር ሳተፋለሁ ደግሞ ርብሻዬን ደግሞ የተለያዩ ነገሩን ደግሞ ቸርችም ይዤ ነበር
አስቸግራቸው ነበር። በተለይ እዛ ቸርች አካባቢ ሊድ የሚያደርጉ ሊደሮችን በጣም አስቸግር ነበር። የተለያዩ ነገሮችን ሲያዙኝ መልካም ነገሮችን እሰራለሁ፣ ግን በቃ በጣም ሰዎችን አስቸግር ነበር። አልታዘዝም ነበር፣ ረብሽ ነበር ሰዎችን። በዛ ምክንያት ኢቭን በእኔ ምክንያት ከሱ ጋር እናገለግልም ብሎ ቸርች ልጆች እስከሚለቁ ድረስ እንደዛ ነገር ነበረ እና በቃ ሳየው ውስጤን ሳየው ሰዎችን ደስ ለማሰኘትና ሰዎችን ለማስደሰት ነው መጣጣሪ የነበረ እንጂ ውስጤ ያለውን ጩኸትና እግዚአብሔር እንደሚፈልገኝ ለሱ ምላሽ አልሰጥም ነበር። ሰውን ለማስደሰት የምትኖር ከሆነ ደግሞ ብዙ ነገሮችን ነው ልስ የምታደርገው። በዛ ነገር ነው ታስሬ የነበርኩት። ህይወቴ በዛ ውስጥ ነው የነበረ። ኢቭን አስታውሳለሁ እውነት ከኔ ጋር የነበሩት ጓደኞቼ 7ኛ ክላስ 8ኛ ክላስ ያለፉት የለም እስካሁን ድረስ ቲል ነው። አሁንም በተለያየ አጋጣሚ ጌታ እድል ሰጥቶኝ እነሱን አግኝቼ ያውቃለሁ። በጣም ህይወታቸው በማይሆን ጥፋት ውስጥ ነው በቃ የነበርኩት። መንገድ ይዤ የነበረ በቃ ወይ እሞት ነበር ወይ ደግሞ የመጨረሻ ወደ ሌላ ቦታ የሚያስገባኝ ነበረ። በወንጀልም ወደ ሱስም ወተለያዩ ነገሮች የሚመራኝ ነበረ። በዛ ውስጥ ነው በቃ ምክንያቱም እንዲህ የማደርግበት ሰዎች ተቀባይነት ለማግኘት ነው። ግን ውስጤ የነበረውን ጩኸት ግን ሰላም ማግኘት አልቻልኩም ነበር። ውስጤ ብዙ ከት ነበረ፣ ብዙ የሚጨንቀኝ ነበረ፣ ብዙ ፈራ ነበረ፣ ቤተሰቦቼን አስቸግር ነበረ። በጣም ፋዘር ብዙ ጊዜ ተስፋ ቆርጦብኛል። እህቶቼን ወንድሞቼን አስቸግራቸው ነበር። ኢቭን እኔ አሁን ኳስ አያለሁ፣ ማንም ኳስ ያያል። እንደዛ ኳስ የማየት የዩናይትድ ደጋፊ ነበርኩኝና ዩናይትድ ተሸነፈ ብዬ ነው ቤት መበጠብጤ ነበረ፣ ሰፈርም መበጠብጤ ነበረ። እና አስታውሳለሁ የቤት እቃዎችን ብዙ ሰባብሬ በቃ ማለትም እንደዛ ሲሆኑ እንዲህ የሚያደርገኝ ውስጤ የሆነ ነገር ይነሳሳል። በጣም እናደዳለሁ። ሰው ተሳደበኝ ብዬ ከሰው ጋር እንዲተባባልኩኝ ብዬ ማለት ነው። በጣም ማረሳ 11 ሰዓት አካባቢ 11 ተኩል አካባቢ ሲሆን ብዙ ጊዜ ሰዎች ወላጆች ከስራቸው ወደ ቤት ይገባሉና ኳስ ሰፈር ውስጥ እየተጫወትን ካየ ነው። ከዛ ሁሉም ልጆቻቸውን ከኔ አጠገብ ይሰበስባሉ ከቦዞኔ ጋር የዋላችሁ ምናምን እስከሚሉ ድረስ በቃ በጣም ወዶ ጓደኛ አንድ ላይ ብዙ መልካም ነገሮችን ያሳለፍ ነው። ልጆኔ አስታውሳለሁ ከትምህርት ቤት አንድ ላይ ገባን። ከትምህርት ቤት ከሱ ጋር ወደ ቤት ስንገባ አባይቱ አየን። እንዳጋጣሚ ቶሎ ከስራ ወጣ የገባ አየንና ከሱ ጋር የገባልኝ ነው አለና ልጁን ይዞ ገባ እና ቤታቸው ውስጥ የዛፍ ነበረ፣ የአቮካዶ ዛፍ። እዛ ዛፉ ላይ አስሮ ነው ውጪ ያሳደረው ልጁን። ነገ ከሱ ጋር ሄደ ውጪ ከምታድርልኝ ዛሬ ውጪ ብታድርልኝ ይሻላል ብሎ ማለት ነው። እስከዚህ ድረስ ነው በጣም ማለትም በቃ አሪፍ ባህሪ ያልነበርኩም። ስለታም ነገሮችን ይዤ ከሰው ጋር ራራጥ ነበር። ሰው ተሳደበኝ ብዬ ነው ምናደድ የነበረ። ከሰው ጋር ሁሌ ስለምጣለ ሰው ከሰው ምላሽ እየሰጠውን አይደል የሚመልሱልኝ፣ ብዙ ነገር ስለሚመልሱልኝ እንዴት እንዲውልኛል እያልኩ እያሰላሰልኩ ነኝ ሚናዝረኝ የነበረ። በዛ ምክንያት ደግሞ እታመም ነበር። ቶንስል ያመኝ ነበር። ደጋግሜ ብዙ ጊዜ ሐኪም ቤት በመሄድ ነው የምታወቅ የነበረ። አስታውሳለሁ የሆነ ጊዜ ሐኪም ቤት ማዘር ይዛኝ ሄዳ ይሄ ልጅ በቃ ኤቱን ስደጋግሞ እየመጣበት ስለሆነ ልብ ድካም አሁን መነሳቱ አይቀርም፣ ለጥቂት ጊዜ ነው የሚኖረውና በቃ ጠብቁት እስከሚሞት፣ ስለዚህ ቻሉት፣ ምንም ማድረግ አይቻልም እስከሚሉ ድረስ እና በጣም በቃ ብዙ ተስፋ መቁረጥ ውስጥ ከዛ ከወጣ በኋላ ነው ምን አይነት አዘክት ውስጥ እንደነበርኩ ራሴን ያየሁትና ጌታ ግን ቸር አይደል በቃ በምሕረቱ እንዴት እንደወጣ ራሱ ሳላይ ጌታ በጣም አስደንቆኛል። የተለወጥኩበትን አጋጣሚ ያስታውሳለሁ። የሆነ ጊዜ እንዲሁ በቸርች ከህፃናት ኳየር ነው የጀመርኩትና ኦልሞስት ወደ 8ኛ ክላስ እንደዛ ስደርስ ወደ ትንሽ አዋቂዎች እንድንገባ ተደረገና ኳየር
እዛ ገብተን እዛ ውስጥ በቃ ጀስት የለመደብኝ አመል ስለሆነ ዝም ብዬ ዱርዬነት ምናምን ብዙ ነገር አደርጋለሁ። በቃ ቸርችም ኳስም ማለትም ከኔ ጋር ኳስ መጫወት ራሱ አይፈልጉም ስለማልችል ሳይሆን በጣም እችላለሁ፣ ግን ሰው ከነካኝ በቃ ጫወታው ይቆማል ድብድብ ስለሚጀመር ማለት ነው። ኳስ እየተጫወትና መነካካት አይቻልም። ትልቅ ሰው ትንሽ ሰው አይደለም ካቃተኝ ድንጋይ ወይ ስለታም ነገር ይዤ ነው ከሰው ጋር ምሯሯጠውና በጣም ስለምሳደብ ሰው ስድቤን ራሱ ስለሚጠላ እንተና አይሉም እና እስከዛ ድረስ ነው አስቸግሬ ነበረ። ከዛ ቸርችም ብዙ ጊዜ መክሮኛል ኢቭን እስከሚገጽጹኝ እስከሚያባርሩኝ ድረስ ደጋግሜ ማለት ነው። ከዛ አስታውሳለሁ በዛ ጊዜ የሆነ ክረምት አካባቢ ነበረና ችግኝ ተከላ ምናምን ነበረ ቸርች ውስጥ የሆነ ቦታ እንደ ኳየር ተሰጠንና እዛ ችግኝ እየተከልን የተለያዩ ነገር እያደረግን ከዛ ሊደሬ የነበረ በዛ ጊዜ ሊደሬ የነበረ በጣም የተወደደ ወንድም ነበረና መጣ። በቃ ቀረበኝና ያወራን ያለ ጓደኞች ሌሎችም አሉኛ ጋር ኢብሳ ታውቃለህ ሰሞኑን የኳየርስ ሊደሮች እንደሚመረጥ እንደዛ ብሎ ጠየቀኝና ከዛ አዎ አውቃለሁ ሰሞኑን ኳየር ሊደርስ ይመረጣል ምናምን። ከዛ እኛ ሊደሮች እኮ ሰዎችን አሳይን የምናደርገውን እያሰብን ስለሆነ ምን ታስባለህ? በቃ መልካም ነው ምናምን አልኩት። ብዙም ቦታም አልሰጠሁትም እንተና አላልኩም። ጀስት ሊደር መቼ ይመረጣል መመረጡ አይቀርም እኔ ብለም በሚለው አቋም ማለት ነው። ከዛ መጥቶ ምንድነው የሚለኝ ከዛ በኋላ እኔ ግን የሆነ ነገር አስቤያለሁ አለኝ። ምንድነው ያሰብከው ስለው አንተ ውስጥ መልካም ነገር እንዳለ አውቃለሁ፣ ግን አንተ በጣም በቃ በርብሻ በብጥብጥ ከሰው ጋር በመጣላትና በተለያዩ ነገሮች ተጠምደ ስላለ ውስጥ ያለውን ነገር ራሱ ማየት አልቻልክም። በቃ ስለዚህ ሊደር እናደርግህ አስበን ግን ፈራ ነው ተመልሰን በቃ ትረብሻለህ፣ ትበጠብጣለህ፣ ኳየሩንም ብዙ ነገር ትበጠብጣለህ ጭራሽ ነው ብለን ፈራን። ምን እናደርግ ብሎ ጠየቀኝ። for some reason እሱ ከሚያወራ ጋር የነካኝ መንፈስ ነበረ መጥቶ ውስጤ የገባ ማለት ነው። ሊተራሊ ማለትም እኔ ብዙም ሰው እንደዛ ሲለኝ ማለትም አባቴ ብዙ ጊዜ አይደለም የሚቆጣኝ፣ ቤተሰቦች ሰፈር ሁሉ ነገር እኮ ይቆጡኛል፣ ግን ስለማይረዱኝ ነው እኔ ጋር ስላልደረሱ ነው ምናምን ብዬ ነው እንጂ እኔ አንዴም ለክፉ እያደረኩ ነኝ እየተሳሳትኩኝ ባይዘው ይሄ ሁሉ እኔ ብዙ ነገር መስዋዕት እያስከፈልኳቸው ኢቭን ከሰው ጋር ተጣልዬ ጎረቤት ጋር ሁሌ ያለውን ቅሬታ ቤተሰብ እየተቀበሉ ያለ ስላልተረዱኝ ነው እኔ ጋር ስላልገቡኝ የኔ ነገር ስለማይገባቸው ነው ብዬ ነው የማስበው እንጂ አንዴም ስተታም ነኝ የሆነ ነገር ስተት ሰርቻለሁ እንዲ ስተት አለብኝ እኔ እንዲ ነኝ ብዬ አንዴም ተቀብዬ አላቅም መሸነፌ ኢቭን አልቀበልም ነበርም ራሱ በቃ በምን ታምር ኢቭን ይቅርና ኳስ ያየው ራሱ ከተሸነፈ ዩናይትድ ከተሸነፈ ዳኛ ነው የምለው እንጂ አንዴም እኔ ተበልጦ ነው አልልም በቃ ነገሮችን እና እሱ እንደዛ ሲለኝ for some reason ልቤ የሆነ ነገር ውርር አረገኝና ጌታን ማለትም ከዛ በኋላ ልቤ መጣ ወደ ውስጤ ሞላ ነገር ላይክ ምንድነው ፊልም አደርጎ በዚህ ሰዓት ተቀምጬ ሳይው ሉቃስ 15 ላይ ያለ ታናሹ ልጅ ከአባቱ ቤት ከወጣ በኋላ ውጪ ቆሞ የሆነ ከእረኞች ጋር ምግብ እንኳን ለመብላት በተቸገረ ጊዜ ልቡ ተመለሰ እንደሚለው just ልቡን ወደሱ ልቡ ሲመለስለት እንደሚለው ሐሳቡን ሳስቦ ወርቆ እንዳለ ያባቱ ቤት ብዙ ነገሮች እንዳለ እሱ ግን የማይሆን ህይወት ውስጥ እንዳለ ነው ህይወቱን እንደተረዳ እንደዛ ነገር ነው እየተሰማኝና ከዛ ማልቀስ ጀመርኩኝ ሊተራሊ እንዳያቁብኝ አይኔን እየጠረኩኝ እየቆፈርኩኝ ነበር ዝቅ ብዬ ጉርጓድ እየቆፈርኩኝ ከዛ እንባዬ መውረድ ጀመረ ተደነኩ ማለትም እኔ በቃ ሰው ተሳደበኝ እንዴት ይሰድበኛል በሚለው በንዴት ሳለክስ ነው እንጂ በምንም ታምር እኔ የሆነ ተነክቼ ምን ማለክስ ሰው አልነበርኩ በቃ በምንም ታምር ጅም ማልሰጥ ነበርኩኝና በቃ የጌታ መንፈስ በዛ ጊዜ ልቤን ሲያሸንፍ እጅ ሲያሰጠኝ ራሴን አየውና ጌታ ቸር ነው በቃ ከዛ በኋላ መጽሐፍ ቅዱስ ውስጥ ያለውን ቃሎች ከሱ ከተለየው በኋላ ለሱ ምንም መልስ አልሰጠውም ዝም ብዬ ነው የወጣሁት ከዛ ዮሐንስ 3:16 ነው በጣም ውስጤን እየሞላ የነበረ እግዚአብሔር በሱ የሚያምኑት ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና የሚለው ማለት ነው እንዲሁ የሚለው ፍቅር ነው መረዳት የቻልኩት ማለትም በቃ ከእግዚአብሔር ጋር
ተያያዝን መናገር ጀመርኩኝ እግዚአብሔር እኔ እኮ እንዲህ ነኝ እኔ እኮ ማለትም አሁን ተረዳው ምን ላይ ወድቄ እንዳለው ምን አይነት ውድቀት ውስጥ እንዳለው አነጋገሬ ስርዓቴ አኗኗሬ ብዙ ጊዜ ሰዎችን ስለማስቅ ሰዎችን ስለማስደስት በጣም ሰዎችን በመተረብ ምናምን ስለምታወቁ እንጆይ ስለማረጋቸው ሰዎች ሁሉ ያደንቁኛል በቃ እኔ በጣም ከፍ ያልኩኝ ይመስለኝ ነበር ግን አይደለም ሰዎች ያደነቁኝ ነው ወደ ሌላ ነገር ያስገቡኝ ነበር ያጨበጨቡልኝ ነው ህይወቴን በብዙ ነገር ያባላሹኝ ነበርና በቃ ምንም አይመስለኝም ነበር አሁን ገና ነው ይት እንደወደኩኝ በጣም ሰዎችን የጎዳው እንደሆነ ሰፈር ያሉትን ትላልቅ ሰዎችን ያከበርኩ እንዳልሆነ ቤተሰቦቼን በጣም አስቸግሬ እንደነበረ አስታውሳለሁ አባቴ በቃ ብዙ መከረኝ ገጸጸኝ ብዙ ነገር አደረገኝ ሳይቀጥኦ እኮ በቃ ይሄ ልጅ እኮ ከብት ቢሆን እኮ ሽጬ ገላገል ነበር ምን አደርጋለሁ በቃ በመጨረሻ ምን አደርጋለሁ ይል ልጅ በቃ ወይ ሽጬ ያልገላገል ወይ አይለወጥ እግዚአብሔር ተቸገር ብሎ ነው የሰጠኝ እስከሚል ድረስ ነው የደረስኩትና በዛ ጊዜ ነው ማሰብ የጀመርኩት ማለትም ምን ያህል ልጅ አባት እኮ በጣም ይወደኛል ቲልናው በቃ በጣም ነው የሚወደኝ ስለኔ በጣም ነው የሚያስበው ሁሌ ነገር ይጸልይልኛል እናቴም አባቴም በጣም ይጸልዩልኛል ግን እንዲህ የሚለኝ ምን ያህል ተስፋ አስቆርጬ እንደሆነ መረዳት ቻልኩኝና እግዚአብሔርን መጠየቅ ጀመርኩኝ እኔ እኮ እንዲህ ነኝ ኃጢአተኛ ነኝ በቃ እንዲህ ተሳዳቢ ነኝ ሰዎች ዘንድ እንዲህ ነኝ ትምህርት ቤት እንዲህ ያደርጋለሁ ሰፈር እንዲህ ያደርጋለሁ ይያልኩኝ ያለውበትን ቸርችም ያስቸገርኩ የነበረው በኔ ዘንድ ከኳየር የወጡት ልጆች ራሱ እየዘረዘርኩ መናገር ጀመርኩኝ መጀመሪያ አካባቢ ሰዎች ሲወጡ ሲጀመርም ስላልበሰሉ ነው እንጂ ቃሉ ስላልገባቸው ነው እንጂ እንዴት ምናምን ነበር ግን ሳስበው እውነትም ከኔ ጋር መቆም ራሱ መዋል ራሱ በጣም ይከብዳል ጓደኞቼ ራሱ ብዙ በቃ ማለትም እንፋክት ጓደኛ አለኝ አይባልማ አንድ ጀማ ስለሆነ ነው የሚወዱኝና እነሱ የሚፈልጉትን ድፍረት ስለነበረኝ ስለምቀድማቸው ነው የሚወዱኝ የሆነ ነገር ክፉ ነገር ካዘዙኝ እኔ ምንም አይመስለኝም ቀደሜ ነው የሆነ ነገር አድርጌ ማሳያቸው መታየትም ስለምፈልግ ስለነበረ ማለት ነው ፍርሃትም ስላልነበረኝ እንደዛ ነገር ስለነበረ ነው እነሱ የሚወዱኝ ወደ ራሳቸው አቶ መስፈር ክሬ ስለማረግላቸው እና እነሱን እንዴት አስቸግሬ እንዳለው ነው መናገር የጀመርኩኝ ከዛ ከጌታ ጋር ያወራ ጌታ ይሄን ሁሉ ያወክ ትወደኛለህ አልኩት እና ስጠይቆ ጌታ በቃ ውስጤ የሚሞላ ቃል ያዋራኛል ያጫውተኛል ከዛ አዎ አለኝ እንዴት ስለው እንዲሁ ይለኛልና የእግዚአብሔር ፍቅር እንዲሁ ማለት የኔ ማንነት ላይ የኔ ባህሪ ላይ የኔ ጥንካሬና የኔ ብርታት የኔ አቅም የሆነ አቅሜ ሲጨምር የሚጨምር የኔ ደግሞ ሲደክም የሚደክም ፍቅር እንዳልሆነ ነው ሊያስረዳኝ የጀመረ እኔ በጣም ተስፋ ቆርጬ ኢቭን በቃ ከዛ ሳስበው መሞቴ ራሱ ምንመኝ ሰው ነበርኩኝ ምክንያቱም ለምን እንደምንሆን አላቅም የህይወት ትርጉም እየገባልኝ አልነበረም አላቅም መማር ብቻ ይመስለኝ ነበር አው ትምህርት ጎበዝ ነበርኩኝ አቃለው ከትምህርት ቤት ራሱ ኦል ሜዳሊያ ይዤ የምገባበት ኦልሞስት ብዙ ጊዜ እንደዛ ነበርኩኝ ግን እዛ ውስጥ ሰላም አልነበረምና ዱርዬ ቢሆንም ከትምህርት ቤት ሊያባሩኝ ይፈልጋሉ ግን ደግሞ ጎበዝ ነው ይሄ ትምህርት ቤታችን ያስጠራል ብሎ ደግሞ ይተዋሉ ከኔ ጋር የነበሩን ጓደኞቼን ያባርሩ ነበርና ግን ውስጤ የነበረ ትምህርት ውስጥ ያለው ነገር ሰላምን ሊሰጠኝ አልቻለም ከጓደኞቼ ማገኘው አክሰፕታንስም ህይወቴን እየለመለማ አልነበረም በብዙ ነገር እየጎዳኝ ነው በቃ የሞትኩ ነው እየርኩ የነበረ ብዙ ተስፋ መቅረት ውስጥ ነው የነበርኩትና እንደገና ማልቀስ ጀመርኩኝ እግዚአብሔር ጋር በቃ ጌታ ሆይ ምንድነው ያልኩኝ እንዲህ ወድጃለሁ ያለኝ እንዲሁ ማለት የእግዚአብሔር ፍቅር በሁኔታ ላይ ያልተመሰረተ በቃ የኔ ብርታት ላይ ያልተመሰረተ መጨመሬና መውደቄ ላይ ያልተመሰረተ እንደሆነ መረዳት ቻልኩኝ ህይወቴ ውስጥ እየገባ ሄደ በቃ በዛ ቅጽበት ነው በመንፈስ ቅዱስ የተሞላሁት ህይወቴ በቃ መጸለይ የጀመርኩት እንደገና መለምለም የጀመርኩት በቃ በዛ ቅጽበት ቸርችም ደርሼ የሆነ ጊዜ ጸሎት ሰጡኝና ጸሎት እየጸለይኩ ሳላቅ በልሳን ያወራው ራሴን አገኘሁት በልሳን ተሞልቼ ከዛ በኋላ ቀና አይኔን ከፍቼ እንዲነቃ ብዬ ሳየው እኔ ብቻ ነኝ ያወራ የነበረ ማለትም ሰዎች ያዩኝ ምናምን መስሎኝ ነበር ሁሉም የራሱን ጸሎት ነው የሚጸልየውና በቃ በዛ ቀጠልኩኝ ከዛ በኋላ ሌሎችን አጠገቤ ያሉትን እነሱንም እየነገርኩት በቃ ሁሉም ማደግ ጀመርን እንደገና ውስጤ ያለው መቀጣጠል ጀመረ ከዛ ወዲህ ምንድነው የንኩት 10ኛ ክላስ እንደዛ አካባቢ ነበርኩኝ
አሜን የተባለ ቦታ መግባት ጀመርኩኝ። ድሮ ቸርች ምጣላ ብዙም ለመረበሽ ሙሉበት ቦታ አጥቼ የሚሄደው ልጅ አሜን የተባለ ሰፈር ውስጥ አሜን ከተባለ እገባ ነበረ። በቃ ሁሌ ጸሎት፣ ሁሌ ጌታን መፈለግ፣ ሁሌ ቸርች መሄድ እንደዛ ጀመረ። ውስጤ ያለው ግለት እንደገና መነሳሳት ጀመረ። ሰፈር ያሉትን ልጆች ሰብስቤ የገባኝን ቃል አስተምራቸዋለሁ፣ እንዲህ አደርጋለሁ ማለት ጀመርኩኝ። በጣም የእግዚአብሔርን ቸርነት የእግዚአብሔርን ምሕረት የምናይበት በጣም የተዋረድኩበት ሰፈር ብዙኒ የማትረባ ከንቱ ምናምን ብዙ ያልተባልኩበት ብዙ የወረድኩበት ሰፈር ላይ እንደገና ጌታ አከበረኝ። ልጆቻቸውን ልኮኝ እኔ ማስተማር ጀመርኩኝ፣ መጸለይ ጀመርኩኝ። ቤታችን የሆነ አግዳሚ ወንበር ነበረና ከጀርባ ግቢያችን ሰፊ ነበረ። እዛ አውጥቼ ሰፈር ልጆችን ወደ 10 ምናምን የሚሆኑትን ልጆችን ሰብስቤ ትናንሾችንም ትላልቆችንም ሰብስቤ በቃ መጸለይ ጀመርን፣ ቃል መማር ጀመርን። ተራ በተራ በቃ እንዲህ ያደረግን ጌታ በብዙ ነገር ነው ህይወቴን እየለወጠ ኢቭን ለሰፈርም በረከት እያደረገኝ የመጣና በቃ ጌታ እንዲህ ህይወቴን መልካም ነገር አረገልኝ። ሰፈሬ ውስጥም በብዙ ነገር ውስጥም ቤተሰቦቼ እንደገና ቀና ብለው የሚሄድ ቻሉ። በእኔ ምክንያት እህቶቼ ራሱ አረፉ። በቃ ሁሌ ከኔ ጋር መጣላት ራሱ በጣም አደክሟቸው ነበር። በቃ ይሄኛው 7ኛ ክላስ ይደርስተዋል፣ 9ኛ ክላስ ይደርስተዋል፣ 10ኛ እያሉ ነበርና ጌታ ቸር አይደል? ጌታ የሆነ ጊዜ ደረሰና ህይወቴን ከፍ አረገው፣ እንደገና ለመልካም አረገልኝ። እንዲህ ያልኩኝ ነው የ12ኛ ክላስ ጨርሼ ወደ ዩኒቨርሲቲ ትምህርት ቤት የገባሁት ማለት ነው። ከዛ አስታውሳለሁ ኢቭን ዩኒቨርሲቲ ለመሄድ ስንነሳ ራሱ ዩኒቨርሲቲ ለመምረጥ እያሰብኩ የነበረ ሞር ትምህርቶችን የሚፈልጉትን ትምህርቶችን ቢኖሩም ከዛ በላይ ግን ሞር መንፈሳዊ ህይወቴ የሚያድግበትን ቦታ እፈልግ ነበርና የሆነ ዩኒቨርሲቲ እገባለሁ ብዬ በጣም ፎከስ አድርጌ እየፈለግኩ የነበረ የሆነ ከኔ ፊት የነበረ ወንድሜ የሆነ አብረን የምናገለግል ነበረ፣ ጌታን የሚወድ ልጅ። በቃ እሱ ጋር እገባለሁ በጣም አድጋለሁ ብዬ አስብ ነበር። ጌታ ግን በዛዊ ሳይሆን በራሱ በሚፈልገኝ ወይ ነው ያመጣኝና እኔ በቃ ሌላ ዩኒቨርሲቲ የሆነ ኦፈሪንግ ተዘጋጀና በዛ ምክንያት ወደዛ ዩኒቨርሲቲ ገባ። ስገባ ግን በቃ ጌታ በጣም ነው እንዴት እንደተቀበለኝ ልነግራችሁ አልችልም። እዛ የነበሩ የፌሎ ሊደሮች ቶሎ ፍሬሾቹን ቶሎ ተቀበሉንና ዩኒቨርሲቲ አካባቢ መጀመሪያ ሲገባ ከቤትም ስወጣ ብዙ ቸርችን ጌታን ተቀብዬ በጣም ሆቶኝ ስለሄድኩኝ ይሄ ልጅ ትምህርት አይማርም፣ እዛ ገብቶ ዩኒቨርሲቲ ገብቶም በቃ ቸርች እያለ ብዙ ነገርን ያበላሻል፣ ትምህርቱን ይተዋል ብሎ ባላንስድ ማድረግ አይችሉም ብሎ ስለፈሩ ምንድነው ያሉኝ፣ ዩኒቨርሲቲ በሳምንት 1 ቀን ትሄዳለህ፣ ከዛ በኋላ ፕሮሚስ አስገብቶኝ ነው የላኩኝ። እሑድ ትሄዳለህ፣ ሌላ ቀን ትምህርት ነው፣ መጸለይ ካለብህ ቤት ነው የምጸልየው፣ ወንጌል ማንበብ ካለብህ ቤት ነው የምጸልየው። በዛ አግሪመንት ነው የገባሁት። ከዛ ስገባ ግን በቃ አይ ቲንክ ጌታ ለስራው እያዘጋጀኝ እንደነበረ የተረዳውበት ሞመንት ነበረና እንደመጣው ነው እየተቀበሉኝ። 2ኛ 3ኛ ሳምንት ግቢ ገብቼ እኔ በሳምንት ብዙ 5-6 ቀን እየሄድኩ ነው ያገኘሁት። 1ኛ ሴሚስተር ሲጨርስ 10 ምናምን ደርሻለሁ። ማለትም ፋሚሊ ነበረን፣ ቲሞች ነበሩን፣ የተለያዩ የጸሎት ጊዜ ነበረ። ይሄ ሁሉ ሳድርግ ግን ጌታ ከህይወቴ ላይ የነበረውን ፑል ቤት መጫወት፣ የተለያዩ ነገሮችን መሄድ፣ ዲኤስቲቪ ኳስ ምናምን የሚሉን ሁሉ ነገር ከህይወቴ መጣ። በቃ ላውንች ሄዶ ሻይ ይዞ መቀመጥ ምናምን እንደዛ አይነት ነገር ከህይወቴ መጣ። ማለትም ኦርጋናይዝድ አደረገኝ። ምሰራውን ነገሮች ሁሉ አሳይመንት ሪስፖንሲቢሊቲዎች ወደኔ ሲመጡ ቅድም መጀመሪያ ላይ እዛ የነበርኩት ወደ እውነት እንደነገርኳችሁ ሊደር ሆኛለሁ። ባይዘው ኳየር የነበርኩበት ቦታ ላይ ሊደር ሆኛለሁ። ሊደር ሆኜ ነው ሊደር ስሆነ ወደ ሊደርነት ሲያመጡኝ እንደገና ማሰብ ጀመርኩኝ። ለነሱ መኖር እነሱን ኬር ማድረግ ስላለብኝ ቶሎ መገኘት ስላለብኝ ቀድሜ ሪስፖንሲቢሊቲ ስላለኝ ሪስፖንሲቢሊቲው ራሱ ሼፕ ያረጋኝ መጣ። የሆነ ሊደር ስትሆኑ ምትመሩት ሰዎችን የሆነ ነገር ለመርዳት እነሱን ላይ የሆነ ሼር ለማድረግ የሆነ ነገር ለመቀበል ስለሚመጡ ራስ ተዘጋጅተህ መጠበቅ አለብህ፣ መጸለይ አለብህ፣ ቃል ማንበብ አለብህ። በዛ ምክንያት ማንበብ ጀመርኩኝ። የነበርኩበት ትምህርት ቤት ፌሎሺፕም እዛ ትምህርት በቃ
ትምህርት ቸርች የተባለበት ቦታ ገብቼ ነው መማር የጀመርኩት። ብዙ ነገሮችን እየጻፍኩኝ እነሱን ደግሞ ማስተማር፣ የሆነ መንገድ ማሳስ፣ ከቸርች የሚሰጠንን ነገሮችን ማከናወን የጀመርኩት። ግቢ ሲገባም በዛ በኩል ነው የሄድኩት። ይሄ ሁሉ ፕሮግራም ኖሮኝ ግን ውጤቴም በጣም ድንቅ ነበረ። ከዛ ውጪ ደግሞ ቸርች ውስጥ ግቢ ውስጥ የነበረውን ተጽዕኖ ፈጣሪነታችን ፌሎ ውስጥ የነበረን ኮንትሪቢዩሽንም አልቀነሰም ነበር በጣም። ምክንያቱም ብዙ ነገሮች ተመቷል። እጄ ብዙ ለሶሻል ሚዲያ ላይ የምጣድበት ዋይፋይ ኢንተርኔት ግቢ ላይ በጣም አክሰሱ ፍሪ ስለሆነ እዛ ላይ ማሳለፍበት ጊዜ ብዙም አልነበረም። ምክንያቱም እሄዳለሁ ማወርዳቸውን ምሰራቸውን አሳይመንት ሊስት አድርጌ ነው የሚሄደው። እዛ ገብቼ ጽፌ ነው የምወጣ የነበረ። እነሱን አወርዳለሁ። እየተራራጥኩኝ ወደ ዶርሜ፣ እየተራራጥኩኝ ወደ ካፌ፣ ወደ ላይብረሪ፣ ወደ ቸርች ነው የሚሄደው። ካልሆነ የሆነ ነገር ስለሚዛባብኝ ማለት ነው። እዛ ውስጥ እያደረገኝ ጌታ ሴትል አደረገኝ። የሆነ ኦርጋናይዝድ የሆነ ህይወት እንድኖረ ያደረገኝ። ግቢ ውስጥ በጣም እግዚአብሔርን የሚወዱ ልጆችን አገኘው። ይህንን ብቻ ሳይሆን ደግሞ የተለያዩ ሰዎችን የእግዚአብሔርን የሚያስተምሩትን ሲዲዎችን፣ ትምህርቶችን ኦንላይን ዩቲዩብ ላይ የተለያዩ ነገሮችን ማግኘት ቻልኩኝ። እሱ በጣም ህይወቴ ላይ በቃ ራዲካል ቼንጅ እንዳመጣ አድርጎኛል። ምክንያቱም እዚህም እዛም እየሄድኩኝ የነበረውን ተሰብስቤ ማንን መስማት እንዳለብኝ እንድሰማ ያደረከኝ ነውና በዛ ቅጽበት በጣም ማስታውሰው እዛ ግቢ ያለው በእህቴ ባል በኩል የተሰጠኝ ሲዲ ነው። ማለትም ኢቭን ለዛሬ ምስክርነት የራሱ ምክንያት ይሆናልኝ። በጣም ማረሳ 2009 አካባቢ ይመስለኛል 2009 አካባቢ ላይ ምን አይነት ሲዲ ነው ያገኘሁት? የፓስተራችን የእምነት አይል የሚልና የጽድቅ የሚለውን ትምህርት ነው ያገኘሁት። በጣም ኤፒሶዱ በጣም ረጅም ነው። በቃ ተከታታይ ፊልም ነው። ቀጥታ ወደ ተከታታይ ሲዲ ነው የሆነና ሲዲ መስማት ሆነ ህይወቴ። ሲዲ መስማት በቃ ብዙ ነገሮችን መልካም ነገሮችን መካፈል ጀመርኩኝ። ምንማረው ትምህርት እዛ ላይ የሚገባ ቃሉ ራሱ ህይወት ስላለው መጥቶ ህይወቴ ላይ ብዙ ነገር እየተለወጠ ማየት ጀመርኩኝ። በእምነት ወክ ማድረግ ጀመርኩኝ። ግቢያችን አጠገቤ ያሉትን በጣም በጽድቅ ኢንፍሉዌንስ ማድረግ ቻልኩኝ። እነሱ ላይ መስራት ቻልኩኝ። ኳየር ቲም የማገለግልበት ፌሎ ውስጥም ሆነ እዚህ አጠገቤ ላሉት አብረን ዶርሞች አብረን የምንውለው ቃል በቃ እነሱ ጋር ሼር ማድረግ ጀመርን። ኢቭን ከኛ ጋር የሆኑትን ጌታን የሚያውቁት በጣም ቸርች የማይሄድ ፎከስ የማያደርግ ያልጠነከረ እስከሚጠፋ ድረስ ማለት ነው። ሁሉም በጣም ብርቶች እስከሚሆኑ ድረስ ቃል ከበራልኝ የሆነ ነገር ካገኘው ሲዲ ላይ የሆነ ትምህርት ካገኘው እየተሯሯጥኩኝ ሁሉ ዶርም ላይ ይሄንን ሰምታችኋል ጌታ የሚያውቁትም ማያውቁትንም ሁሉንም እያንኳኳ ነው እየነገርኩ የነበረ። ምክንያቱም እየሰማው የነበረ ሲዲም እንደዛ የሚያደርግ ነው። የእምነትን ኃይል ሰምተን ኖርማል መሆንም አንችልም ነበርና አዲሽናል ደግሞ እምነትን የሚሉን ትምህርት እየሰማው በቃ እምነት የሚሰራ ነገር ነው። የሆነ ፕራክቲስ ማያደርግ ከሆነ የሞተ ስለሆነ ነው ሲጀመር። እኔ ላይ እንዳይሞት መለማመድ አለብኝ። ለመለማመድ ደግሞ ኢንቫይሮንመንት ያለ ከተለያየ ቦታ በቃ ካምፓስ ላይ ትንሽ ኢትዮጵያ ናትና ከሁሉም ቦታ ከሁሉም ቤተሰብ የመጣ ስለሆነ እዛ ውስጥ በቃ በሚገባቸው ቋንቋ ነው እየነገርኩ የነበረ። ጌታም ብዙ መልካም ሪስፖንስ የሚመልሱልኝ ብዙ ሰዎችን አገኘውና በዛ ምክንያት ህይወቴ በጣም ፎከስ ሆኜ አንድ ትምህርትን ወደ መስማት እየሄድኩኝ መጣሁ ማለት ነው። ይሄ ልጅ ሲዲን ሲሰጠኝ በጣም ከነገረኝ በጣም ማረሳ ነገሮች እዚህ ቸርች ክብር ህይወት የሚባል ቸርች አለ። እዛ ስትሄደ የምትማረው ትምህርት አለ። መጀመሪያ ላይ ትምህርት የምታረው የእግዚአብሔርን ማንነት ነው። እግዚአብሔር ፍቅር እንደሆነ፣ እግዚአብሔር መልካም እንደሆነ፣ ደግሞ እግዚአብሔር አባት እንደሆነ። ከዛ እንዴት ስለው አንዳንድ ነገሮችን ነገረኝና እኔም ይህንን ቃል ይዤ ማሰላሰል ጀመርኩኝ። ማለትም እግዚአብሔርን የሰማሁትን እምነት መለማመድ ያልከበደኝ ምክንያት እግዚአብሔር ፍቅር እንደሆነ ተረዳው። ምክንያቱም ፍቅር ስለሆነ እንደሚወደኝ ለእኔ ደግሞ ብዙ ዋጋ እንደከፈለልኝ በልጁ በኢየሱስ ክርስቶስ እንደወደደኝና ዋጋ እንዳለኝ ተረዳው። ለእኔ ደግሞ አባቴ ነው። በቃ አባት ማለት የሆነ ከዚህ በፊት እግዚአብሔርን እንደ አምላክ ብቻ ነው በደንብ ኤክስፒሪየንስ አድርጌ ማቅ የነበረ። ፈጣሪ ነው፣ ከሁሉ በላይ ነው፣ ሁሉ ገዢ ነው። አምላክ ፈጣሪ ነው፣ ከሁሉ በላይ ነው። ከዛ የበለጠ ግን በጣም ወደኛ ቀርበዋል። ለዛ ነው ክርስቶስ ራሱ ሲጸልዩ ምን አባታችሁ ብላችሁ አባታችሁ በሰማይ የምትኖሩ ብሎ እንደነገረን ማለት ነው። ይህንን ህይወት እንድንካፈል አድርጎናልና አባትነቱን መረዳቴ፣ ፍቅሩን መረዳቴ የነበረኝን ድካም መርሳት
አልከበደኝም ነገሮችን መቶ ወደሱ ለመጠጋት በቃ እግዚአብሔር መልካም ስለሆነ የክፉ ነገሮች ምንጭ እሱ እንዳልሆነ መረዳት ቻልኩኝ በቃ ይሄንን ማሰላሰል ጀመርኩኝ በቃ አግሬሲቭሊ ሲዲዎችን ትምህርቶችን መከታተል ጀመርኩኝና ግቢ ውስጥ በዛው በቃ እውነት አንድም ቀን ቴምፖዬ ሳልቀንስ ስፒሪቹዋል ከፍ ይያልኩኝ በብዙ ነገር እየጨመርኩኝ በቃ አንተ ሁሌ ለዛ ይሆንኩኝ ኢቭን ግቢ ፈተና ተፈትኜ እንኳን ደፍኜ ስወጣም ኢንጆይ ያደረኩኝ አሪፍ ኤክስ ሲገባብኝ ነጥብ አሪፍ ሳይሆንም በቃ ኢንጆይ ያደረኩኝ ምክንያቱም ደስታዬ ስኬቴ እዛ ውስጥ እንዳልሆነ እየተረዳው መጣው የመማሩ ቃሎች የማገኘው ህይወቴን በብዙ ነገር ይዞኝ መጣ ከዛ ስገባ ብሬክ ላይም ስንሆን በቃ ያገኙት ስራዬ ራሱ ቸርች ሆነ በቃ ሰዎችን ማግኘት የእግዚአብሔርን ቃል ማስተማር መናገር ካገኘው በቃ ቸርች አካባቢ ሄድና እዛ የሚጠብቁትን ለጠባቂዎች እየነገርኩ ነው መገባ ምክንያቱም ውስጤ የሚገባ ነገር መተንፈስ አለብኝ ካልሆነ ሰላም እስከሚያሳጣኝ ድረስ እየደረሰ መጣና በብዙ ነገር ኳየርም የተለያዩ ነገርም እናገለግላለን ድባቡ ራሱ ጓደኞቻችን ያለውን አቶ መስፈሩ ራሱ እስከሚቀየረን ፍሬሽ ሆኜ ዊዝደም እየሞላልኝ ፊፍዝ ይር ያሉት ነገሮች ስለዚህ ላይ ምን ትመክረኛለህ ብሎ ይጠይቁኛል ስለ ግቢ አኗኗር ምናምን እኔ ከዛ ሼም ይዘኛል ራሱ እንደዛ ሲሉኝ ለምን እንደ አይ ዶንት ኖ ምክንያቱም እነሱም ቢሉኝ በእኔ ውስጥ መግዚአብሔር መንፈስ ስለ እየሰራ እንደሆነ እኔ መንፈስ ቅዱስን እየሰማው ማረግ ማከናወን ጀመርኩኝ በጣም በቃ ኢቭን ክላስ ውስጥ ራሱ ዛሬ ክላስ ሊዶይ ብዬ ተለማመርኩኝ ክላስ ሊዶይ እግዚአብሔር ሆይ ዛሬ ክላስ ሊዶይ ወይስ ላይብራሪ እንድገባ ነው ወይስ ዶርም እንድቀመጥ ነው የምትፈልገው ብዬ መጸለይ ጀመርኩኝ ምክንያቱም እግዚአብሔር ሚመራ ከሆነ አባት ከሆነ መልካም ከሆነ ደሞ እሱ ሁሉን ነገር የሚያውቅ ከሆነ እኔ ምክበዘበዝበት ምን ምክንያት የለኝም ህይወቴን የማይኑት ውስጥ ገብቼ ምክንያቱም አሁን እዚያ አካባቢ ብንቆፍር እየቆፈርን ብንውል ውሃ ነው የሚወጣ ይሆናል እንጂ ነዳጅ አይወጣልንም ምክንያቱም ነዳጅ የለውም ይሄንን የሆነ እንደዛ ነገር ነው እግዚአብሔር የሚመራ ሰው የማይን ቦታ ላይ አይቆፈርም በምሪት ስለሚወጣ ማለት ነው ስለዚህ ዛሬ ክላስ የለም ላይብራሪ ግባ ወይ አስተማሪ ገብቶ ወይ አይመጣም ወይ የሆነ ነገር ይሆናል ከዛ መጨረሻ አካባቢ ራሱ የክላስ ሞኒተር እንትቶ ሪፕሬዘንታቲቭ እንትቶ እኔን ነው ክላስ እንሂድ እንደ ብሎ ቢጠይቁን አዎ ዛሬ ኤግዛም አለን እንሂድ እያልኩ ነው የሚሄድ የጀመርነውና አጠገቦቼ የነበሩት በቃ ጊታር ነበረች ዶርም ውስጥ መዘመር ነው እግዚአብሔርን ማገልገል ነው የተለያዩ ክሪት ማድረግ ነው በቃ አሳይመንት ወስደን አጠገባችን የነበረ ወንጌል መስበክ እንደዛ አይነት ተጠምደን ነበርና ከዛ ግቢው ወደ መጨረሻ አካባቢ እየመጣ በየደ ቁጥር በጣም የተረዳሁት ነገር ኢቭን ለብዙዎቻችን አብዛኛው ጊዜ ትምህርት ይሆንልኛል ብዬ ማስበው ነው ይሄ ነገር ምንድነው የሆነ አብዛኛው ከሲኒየሮቻችን የነበረ ሊደሮቻችን በጣም አያቸው ነበርና ከግቢ ከተመረቁ በኋላ ብዙ ጊዜ የተለያዩ ክፍለ ሀገር ስለሚመጣ አንዳንዶቹ እዛ አካባቢ የኖሩት ናቸው እንጂ ወደ ቤተሰብ ወደ ቤተክርስቲያን ሄዶ የሚያዙት እንጂ አብዛኞቹ ፊል ውስጥ ነው የምናገለግለው እዛ ውስጥ ነው ትምህርቶችን የተለያዩ ነገሮችን የምናገኘውና ብዙ እዛ ውስጥ ነው ኢንቮልቭመንታችን ከዛ ከወጡ በኋላ ግን አብዛኞቻቸውን ሳይው ወደ ቸርችቹ ጆይን አያደርጉም ሜቢ አንድ ላይ ስለነበርን ወጣቶች ስለነበርን ቶሎ ሰሚትድ ብለን ራሳችን ዝቅ አድርገን ወደ ቸርች መግባትም ይከብደናል ብዬ አስባለሁና በዛ ምክንያት ሳይገቡ አብዛኞቻቸው ጓደኞቼ ከኔ ጋር የነበሩት 2-3 አመት የሚቀድሙኝ በቃ በብዙ ህይወታቸው በብዙ ነገር ተጠምዶ አየሁት ማለትም ወጡ ወይ ቸርች አያገቡም ሁሉ ቦታ ላይ እዚህም እዚህም ይሄዳሉ የተለያዩ ትምህርቶችን ይሰማሉ ህይወታቸው ራሱ በብዙ ነገር ነውና በቃ ከዛ በኋላ ኖርማል ኮሜንት የሚሰጡ ፌስቡክ ላይ ሶሻል ሚዲያ ላይ የተለያዩ ነገር ላይ ኮሜንት የሚሰጡና ወሬ የሚያወሩት ብቻ እየሆነ ነው ያዩት ምክንያቱም ውስጣቸው የነበረን ግለትና እግዚአብሔርን የሞደር ነገር ውስጣቸው ላይ ሉስ ያደረጉ ሲያጡ ነው ያዩት
ምክንያቱም ተተክሎ አንድ ቤተክርስቲያን አንድ መንፈሳዊ አባት ስር አንድ ጥላ ስር ሆኖ ሲያድጉ ህይወታቸው ውስጣቸው የነበረ ራዕይ ሲያድግና ሲቀጣጠል ለብዙዎቹ በረከት የሚሆነው አብቅቶ ኢቭን ተመልሰን እንደ እንግዳ ራሱ ስንጋብዞ ብዙዎቻቸው እንደ ድሮ መናገር ሲያቀታቸው መስበክ ሲያቀታቸው ማየት ጀመርኩኝ። ይሄንን ምንድነው ብዬ ሳስባቸው አብዛኞቻቸው ቸርች አልነበራቸውም፣ የሚተከሉበት ቦታ አልነበራቸውም። እዚህም እዛም ነው በቃ ሁሉ ቦታ ላይ ስለነበረ አብዛኛ ጊዜ ደግሞ ቸርች ያንተ ካልሆነ ያልገባበት ቦታ ላይ የምታየውን ቸርቾች ውስጥ ያሉትን ቦታዎችን የምታየው እንከንን እየነቀልክ ያወጣክ የሆነ መኮነንና መሳደብ አጌነስት ማድረግ ብቻ ነው የምትጀምረው እንጂ ህይወት ላይ የሆነ ነገር ጠብ የሚል ነገር አይኖርም። ሪስፖንሲቢሊቲ አትወስጂም። እና እሱን ነገር እያየው እኔ ለራሴ መወሰን ጀመርኩኝ። ግዴታ ስራዬ ከትምህርት ቤት ለቅቄ ስወጣ መጀመሪያ ላይ ማድረግ ያለብኝ ከስራ ቀጥሎ ወደዛ ነው መግባት ያለብኝ። ምክንያቱም ስራ ከያዝኩኝ በኋላ ስራ ቤት አልተመቻቸልኝም፣ እንዲያላረኩም በቃ የኛው ይቀራል፣ እዚህ ጋር ከደረስኩ ቦታ እኮ ትንሽ ስራ እኮ እያልን ብዙ ሪዝን እያቀረብን ቸርች ውስጥ በደንብ ኢንቮልቭ አናደርግም። ይሄ ደግሞ እድገታችንን በጣም እንዲዘገይ ያደርጋልና ወሰንኩኝ። በቃ ከዛ ስወስነው ውስጤ የነበረ መግባት ያለብኝ የኔ ራዕይ በደንብ የሚያድግበት መሰራት እንዳለብኝ አውቃለሁ። ምክንያቱም እግዚአብሔር በውስጤ ያስቀመጠው ሸክም በውስጤ ያስቀመጠው ግለት እግዚአብሔርን የመፈለግ ጣም ደግሞ ራዕይ ውስጥ ያለ ፍሎ ሳደርግ ደግሞ መሄድ ያለብኝ ማደግ ያለብኝ ደግሞ ሊተራሊ በዛው ማደግ ያለበት ቦታ ነው ማድረግ ያለብኝና ሊተራሊ ጀስት በቃ ጌታ ቸር ነውና እንዴት ባላሰብኩት መንገድ ባልጠበቅኩት መንገድ ወደዚህ መንገድ እንዲመራኝ እየጸለይኩበት የነበረ መንፈስ ቅዱስ ወደዚህ ቤት ነው ያመራኝና ግን ቻሌንጅ አደርግ ነበር ውስጤ ላይ ልግባ እያልኩኝ ተመርቄ በሳምንቱ ነው ቸርች ጆይን ያደረኩት የመጣሁትና ሳምንት ብቻ ነው የቆየሁት። ስመጣ የሆነ በአንድ እህት ኢንፎርሜሽን ነገረችኝ ቸርች ፕሮግራም እንዳለ። ከዛ በፊት ግሎሪስ ላይፍ ከአንዴም ሁለቴ መጥቼ ፕሮግራም ተካፍዬ ነበር ሲዲዎችን። ከዛ ወዲህ ወንድሜ ከተሰጠኝ በኋላ በደንብ ኮንቲኒየስሊ ነው እየሰማኝ ነበረ። ሁለቴ መጥቼ ነበር ማክሰኞ ላይ አንድ የዳብሎስ የመጨረሻ ስልት የሚማር ትምህርት ስንማር፣ ሌላ ጊዜ ደግሞ የቢሊቨርስ ኦቶሪቲ የሚለውና በጣም ተባርኬ ነው የወጣሁትና በጣም ከምላችሁ በላይ ነው በዛ ህይወቴ ብዙ ነገር ያገኘሁት። ምክንያቱም ጀስት ሊተራሊ የእግዚአብሔር ቃል የሚሰራበትን ቦታ ያገኘሁት። አንዳንድ ጊዜ ስለምንወድ ብቻ የስ ብለን አክሰፕት ብለን በአእምሮ መስማማት ብቻ የነበረውን ቃል ግን ህይወቴ ላይ ምንም ጠብ የማይለው ነገር ግን ወክ ሲያደርግ አካል ለብሶ ሲሄድ ነው 2 ቀን ውስጥ ያየሁት። ሲዲ ደግሞ ህይወቴ ላይ ያመጣውን ተጽዕኖ ኢንፍሉዌንስ አይቻለሁና በዛ ምክንያት በቃ ወሰንኩኝ። ስመጣ ወደ ጥር 15 አካባቢ ነበረ 2013 ላይ ቅዳሜ ላይ የጾምና ጸሎት የወራዊ የጾምና ጸሎት ጊዜ ነበረ አስታውሳለሁ። ከዛ ቀጥታ ወደ ቸርች ስገባ የተቀበለን የሆነ እሳት ነበረ ላይክ እኔ እንደዛ ብዬ ነው መግለጽ የሚከለኝና በጣም ማለትም በጣም እሳት ነበርና የሚገፋ ነው። ግን እሳት ወደ ውጪ የሚስበው አይደለም፣ ይሄኛው ደግሞ ወደ ውስጥ ነው የሚስበውና ከዛ ሳስበው ጀስት ሁሉም በግለት እየዘመሩ ያመለኩ በጣም እየጸልዩ ነበርና ፋየር ሆኖ እየጸልዩ ስለነበረ አየሩ መሰለኝ ሙቀቱ መሰለኝ መጀመሪያ አካባቢ ስመጣ ግን ጀስት ሆሊ ስፒሪት ያዘጋጀው ሆሊ ስፒሪት የነበረውን የመንፈስ ቅዱስ ግለት ፍሰት ነበረ ነገሩና ገብቼ በቃ እኔ አስታውሳለሁ አጀንዳ ላይ ጌታ እኔ እንደ ኖርማል ሰው መኖር አልፈልግም ማህበር ነው የምፈልገው ብዬ ኢቭን አጀንዳ ላይ ጽፌ ነው እየጸለይኩ የነበረና ስመጣ ያበዱ ሰዎች ነው ሊተራሊ ያዩት። ማለትም በመንፈስ በቃ በብዙ ነገር ግለት ሲጸልዩ አግሬሲቭሊ በቃ እንደዛ ነው ያዩትና ገባውና እኔም እየዘለልኩኝ እየሮጥኩኝ በቃ ማለትም ያዩኛል ብዬ ሳስበው ማንም በቃ ስለኔ ያሰበ ሁሉም የራሱን ላይ ፎከስ አድርጎ ነው ስራ የሚሰራ። ምክንያቱም ብዙ ጊዜ እየጸለይኩኝ ወደ ኋላ ዞሮኝ የሚያዩኝ ነበር ከኔ ጋር የነበሩትና የነበርኩበት ቦታ ላይ እንደዛ ቻሌንጆች ሲያጋጥሙኝ ነበር። ይል ጀመረው እብድ ምናምን ባል ነበርና አሁን በቃ ሁሉም በእግዚአብሔር መንፈስ የተቀጣጠለ ግለት ነበርና በጣም ደስ የሚል የጸሎት ጊዜ ነበር። በጣም በቃ ውስጤ ተረስርሶ በጣም በቃ ስለ አገር ስለ ህዝብ ስለ ተለያዩ ርዕስ ጉዳይ ነው እየተጸለየን ነበር። በጣም ደዌ ጸሎቱ ራሱ አዲስ ነበር። እንደዛ አይነት ጸሎቶች የሚጸለይበት ወይ ራሱ ቀርሞኝ በቃ እግዚአብሔርን በጣም ተባርኬ ነበርና ከዛ በኋላ መንፈሳዊ አባታችን ትምህርት ሊያስተምር ወጣና በጣም የሚገርም ትምህርት ነበረ። በዛ ጊዜ የተማርነው አንደኛ ሳሙኤል 17 ላይ
ስለ ዳዊት እያስተማረ መጨረሻ ቁጥር ላይ ያለችው ሳውል መጥቶ ዳዊትን አባት ማን ነው ብሎ ሲጠይቅ ስለሱ ነው እየነገረን የነበረ። አባት ማን ነው የሚለው ነው ትምህርቱ የነበረ ርዕሱ። ጀስት ስለ መንፈሳዊ አባትነትና ከዛ አባትነት የሚለው ነው ዳዲ እያስተማረ የነበረ። በጣም እየተገረምኩ ነበር። ምክንያቱም በነበርኩበት ጊዜ ጌታን የሚወዱ በገባቸው ልክ እግዚአብሔርን የሚያገለግሉ በተረዱት ልክም በቃ ለእግዚአብሔር ለመኖር የሚጣጣሩና መልካም ሰዎች ጋር ነበረ አገልግሎት እየነበርኩ የነበረ። ብዙ መጋቢዎች ብዙ የሚመግቡኝ ነበሩኝ። ግን መንፈሳዊ አባት የሚባለው ነገር ራሱ አላቅም ነበር። ምን እንደሆነ ራሱ አላቅም ነበር። በቃ አባት ማን ነው ሲባል ምጠራ ሰው ራሱ አልነበረም እኔ ጋር። ምክንያቱም ብዙ መጋቢዎች የኛውን ሰባኪ በዚህ ነው የምወድለት የኛው ትምህርቱ ላይ ሳስበው መጋቢዎች የነበሩ የተለያዩ ነገር ነው። እና ዳዲ እዛ ላይ በደንብ እያወራ የነበረ ከአባት ካልሆነ በስተቀር ማውረስ ራሱ እንደማይቻል መጽሐፍ ቅዱስም ሲናገር ሀብትና ብልጽግና ከአባት ይወረሳል፣ ከአባቶች ይወረሳል እንደሚለው መውረስ የምችለው ጸጋ ሊያካፍለን የምችለው እንደ ጥላ የቤተ ክርስቲያን ጥላ እንደሚያስፈልገኝ ተረዳው በብዙ ነገር። ምክንያቱም አባት ያለው ቤት ማለት ጥላ ያለው ቤት ነው። የሆነ ማንም አጥር ያለው ቤት ነው። ማንም እንደፈለገ ገብቶ ሊሆን አይችልም። ውጪ የሚኖሩት ሰዎች ውጪ ላይ ያሉት በተለያዩ ነገሮች አሁን ውጪ ከቤተሰብ የሌላቸው በረንዳ ላይ የሚኖሩ ልጆች በሽታ ሲመጣ፣ ችግር ሲመጣ፣ ዝናብ ሲመጣ፣ ብርድ ሲመጣ ለሁሉም ነገር የተጋለጡ ናቸው። ሊተራሊ ውጪ ሲላሉት ያለው ነገር ሁሉ ይነካቸዋል፣ ያለው ሁሉ ፌስ ያረጋቸዋል። ከዛ ይሄንን ነው መረዳት የቻልኩት። ምክንያቱም እኔ ብዙ ሰባኪዎችን ብዙ ተማሪዎችን እየሰማው ስለነበረ የነበረ ነገር በብዙ ነገር የትምህርት ነገር ሲመጣ እንዲህ አቋም ራሱ እስካልነበረኝ ድረስ ነበረ። ስለ ጸጋ ላይ ምን ትላለህ ሲባል ጸጋ ላይ ብዬ እንደዛ እላለሁ። ከዛ ሌላ ሰባኪ የሰማሁት አለ፣ የዚህ የሰማሁት አለ፣ እዚህም በቃ አቋም ራሱ አልነበረኝም ነበር። ምክንያቱም ብዙ መጋቢዎች ነው የነበረኝ፣ አንድ ፍሎ ውስጥ አልነበረኝ። ጌታ ቸር ነውና አባት ማን ነው ብሎኝ ጌታ አባት ሊሰጠኝ እንዳሰበ ሊተራሊ ሊመክረኝ በእኔ ላይ ያለውን አጀንዳ ሊፈጽም ወደዛ የሚያስጠጋበትን መንፈሳዊ አባት ደግሞ ፋየር የሆኑ በመንፈስ የተከታተሉን ደግሞ ቤተሰቦችንም ሰጠኝና እንዲህ በዛ ጊዜ ጾምና ጸሎት በዚህ አባትንም ቤተሰቦችንም የምር ጌታን የሚወዱትን እግዚአብሔርን የማገልገል ፋየር የሆኑትን ልጆችን ቤተሰብን አግኝቼ ነው የወጣትና ስለዚህ እግዚአብሔርን በጣም አድርጌ ነው የማመሰግነው። ከዛ ጊዜም ራሱ አልፈጀብኝም። ሪስቶሬሽን በዛው ቀጠልኩ። በቃ ቤተሰቦችን ማስቸግር ነበር፣ ቸርች ጄ ማስቸግር ነበር። ሁሌ ከሰው ጋር ጣላለሁ፣ ደባደባለሁ፣ ወላጅ ጠራለሁ። ግርግር ርብሻ ካለ እዛ ውስጥ እገኝ ነበር። ምክንያቱም እንዲህ የማደርግበት ሰዎች ተቀባይነት ለማግኘት ግን ውስጤ የነበረውን ጩኸት ግን ሰላም ማግኘት አልቻልኩም ነበር። ስለታም ነገሮችን ይዤ ከሰው ጋር ራራጥ ነበር። ሰው ተሳደበኝ ብዬ ነው ምናደድ የነበረ። አስታውሳለሁ አባቴ በቃ ብዙ መከረኝ፣ ገጸጸኝ፣ ብዙ ነገር አደረገኝ። ሳይቀጥው እኮ በቃ ይሄ ልጅ እኮ ከብት ቢሆን እኮ ሽጬ ይገላገል ነበር፣ ወይ ሽጬ ያልገላገል ወይ አይለወጥ እግዚአብሔር ተቸገር ብሎ ነው የሰጠኝ እስከሚል ድረስ ነው የደረስኩ። ጌታ ይህን ሁሉ ያወክ ትወደኛለህ አልኩት እና አዎ አለ። እንዴት ስለው እንዲሁ ይለኛል እና የእግዚአብሔር የኔ ደግሞ ሲደክም የሚደክም ፍቅር እንዳልሆነ ነው ሊያስረዳኝ የጀመረ። መሞቴን ራሱ ምንመኝ ሰው ነበርኩኝ። ምክንያቱም ለምን እንደምንሆን አላውቅም። የህይወት ትርጉም እየገባልኝ አልነበረም። በቃ እየሞትኩ ነው እየሄድኩ የነበረ። ብዙ ተስፋ መቁረጥ ውስጥ ነው የነበርኩት።